ደህና ነኝ እግዚአብሔር ይመስገን። ሐረግ ድራማ እስኪ ስንቶቻችሁ ነው የምትወዱት? ሐረግ ድራማ እኔ በጣም ወደዋለሁ፣ በጣም ይከታተላለሁ ማለት ነው። ስለ ኤፍራታ የተጨነቃችሁ እስኪ ኑ ገባ ገባ በሉ። በጣም ደግሞ በጣም የሚያሳዝን ቤዛ በአሁኑ ሰዓት የቤዛ ልብ ተሰብሯል። ቤዛ በጣም ተጎድታለች እና ቤዛ በአሁኑ ሰዓት ልጇንም አጣለች። ልጄ ወደፊት ምንም ቢሆን እኔን ትቶኝ አይሄድም፣ ልጄ መጽናኛ ይሆንልኛል፣ መከታ ይሆንልኛል ብላ በልጇ የተማመነችው በዛሬው ላይ ባዶ እጅ ቀርታለች። እሱም በይፋት ምቀኝነት ማለት ነው። ይፋት ናታንን የጎዳ መስሎ የራሱን መልሶ ጎዳ። የራሱ ፍሬ የራሱ ልጅ ነበረ እና እሱ ግን የራሱ ልጅ እንደሆነ ቤዛም ስላልነገረች ይህንን ቤዛ ደብቃ ነበረና ይሄ ምስጢር ለማንም አልነገረችም። እርግዝና የሆነች ጊዜ ቤዛ ይሄንን በምስጢር ያዘችው እና ከራሷ ጋር ተመካከረችው። ምክንያቱም ይፋት እኔ አልፈልግሽም፣ ካሁኑ በኋላ ላገኝሽ አልፈልግም፣ ልክ በቃ ስትናፍቅኝ ብቻ ይደውልልሻለሁ ብሎ ስተዋት ያው መከራው ለሴት ልጅ ነው። ወንድ ልጅ ምን አገባውና እሱ ካስረገዘ በኋላ ይጠፋል እና ከተጫወተበት በኋላ አልፈልግሽም አላትና እሷ ግን ተወዶ ነበረ፣ ይፋትም ማለት ነው። ቤዛ ግን ይሄ ነገር በምስጢር ያዘችውና ከራሷ ጋር ተመካከረች። ጽዮን ጓደኛ አደረገች። አሁን እኔ ለጽዮን አልነግራትም። ለጽዮን ከነገርኳት የሷ ወንድም ናታን ላገኘው አልችልም። ይሄ ምስጢር ለማንም አልነግርም፣ ለራሴ ብቻ ይዟለሁ ብላ በራሷ ብቻ ያዘች ማለት ነው። ስለዚህ ይሄ ምስጢር ወይ አስቀድማ ቤዛ ለናታን አሁን በስተት የመጣ ነገር አያችሁ። ይሄ ልጅ በመሃል ተጎዳ። ይፋት ምንም ቢሆን የራሱን ፍሬ አይገለው ነበረ። የምር ምንም ጨካኝ ቢሆን ምንም መጥፎ ቢሆን የራሱን ልጅ አይገለው እና አንደኛ ስተተኛ እኔ ቤዛ ነው ምለው። ናታን የራሱ ልጅ አይደለም ያንተ ልጅ ነው ብላ ይሄንን በውሸት ሰበብ አደረገችው እና ናታን ጥሩ ሰው ነው ይቀበለኛል ብላ ብዙ ድራማ ሰራችሁ። በመድኃኒት አስተኛችሁ። ጽዮንም ተባበረችው። ጽዮንም አሁን በጣም ጸጽቶታል። የወንድሙ ጉዳት፣ የወንድሙ ስብራት፣ ወንድሙ ላይ ያደረገችው ሁሉ ነገር፣ የቤዛ ውሸት ሁሉ ነገር ሲገባት በቀጸጸቱ ገደላት። እያለቀሰች ነው፣ መከራውን እየበላች ነው። በአሁኑ ሰዓት ቤዛ ጽዮን ችግር ውስጥ ናትና ለቤዛም አልተሳካላት። አያችሁ፣ ትክክለኛ መንገድ ስንል ፈጣሪም ይረዳናል። አሁን ይሄ ልጅ በመሀል ጎደሉት። ልጁ ምንም አያውቅም እና መጀመሪያውን ልጅ ያንተ ነው ብትለው ወይንም ይቀበላታል፣ መጥፎ ቢሆን ወይንም ብቻዋን ታሳድጋለች ይሻል ነበረ። አሁን ልጇንም አታለች። የራሱን ልጅ ተመልሶ ገደለ፣ አባቱንም ገደለባት። ቤዛው እኮ አሁን በጣም ተሰብራለች። በቃ ባሰራችሁ ስህተት። ይሄ ሁሉ ደግሞ ጽዮን ሰምታለች። ምክንያቱም ለገኒ ስትነግረው ጽዮን ሰምታለች። እኔ ናታንም መጀመሪያ የቀረብኩት ወድጄ ወይንም አፍቅሬ አልነበረም። እኔ በህሊ ነበረ። ያ ህሊ ደግሞ እያደር አብረን እየኖረን ወደ ፍቅር ተቀየረ እና ጽዮን ደግሞ ምንም የማታውቀው ነገር የለም። እሷ እያስመሰለች ነበረ ናታን ላይ። በኤፍራታ ቀንታ እኔ አላንተ መኖር አልችልም ብላ ከአባቷ ጋርም ተነጋገረች። አባቱ ደግሞ ሄዶ ናታን ያስፈራራ ማለት ነው። የኔ ልጅ ካላገባ በዚህ ፋይል በቃ የቤተሰብ ፋይል፣ ይሄ የቤት ውርስ ምናምን፣ ያው ቤትም ተወርሷል እኮ አልቀረም እና ብቻ ይሄ ሁሉ ውስብስብ የፈጠሩት ቤዛና ጽዮን ነው። ጽዮን ግን በአሁኑ በሰራችሁ ነገር ጸጽቶታል እና እንደዛ ነው ውዶችዬ። ብቻ ይከብዳል። ቤዛ በሰራችሁ ወንጀል፣ በሰራችሁ ውሸት፣ በሰራችሁ ኃጢአት ዛሬ እየተቀጣች ነው። ልጅ ማጣት ማለት ከባድ ነው ውዶቼ። ልጅ ማጣት ከዚህ በላይ ቅጣት የለም። አሁን ደግሞ
ልጁ የራሱ እንደሆነ ሲጠረጥር አዘነ። ይፋት ማለት ነው። የራሱን ልጅ ገደለው። የራሱን ልጅ ምክንያቱም ሉሊት ይሄ ልጅ የናታን አይደለም። ናታን ያ ቀን አብሮ ተኛ እንጂ ምንም ያላደረገ ነገር የለም። ምክንያቱም በመድኃኒት አፈዛ አስተኝታለች። በመድኃኒት ነው ያስተኛችው እንጂ እሱ ምንም ያደረገ ነገር የለም ብላ አሳመነችው ማለት ነው። ይከብዳል። አያችሁ፣ የውሸት መንገድ ስንሄድ መጨረሻችን አያምርም። በቃ ትክክለኛ ነገር አድርገን ፈጣሪ ደግሞ የኛ የሆነ ነገር ይሰጠናል እና የኛ ያልሆነ ነገር ላይ ድርቅ ስንል ነገ ደግሞ ጭራሹንም ገደል ነው ምንገባ። እንደዛ ነው። የቤዛ ነገር ከባድ ነው እና ኤፉዬ ደግሞ ለምንድን ነው ከእስር ቤት እንትን ራሷን ፈታለች፣ ራሷን ደብቃለች። ግን ደግሞ ስለ ናታን ስትሰማ ያው ይሄ ሰው እኔንም እንደዚህ ከጎዳ ናታንም እየጎዳ ነው ብላ ራሷን አሰረችው ማለት ነው። ድጋሚ እንደዛ አደረገችው። አሁን ደግሞ እንዴት የምትወጣ ይመስላችኋል? እንዴት ነው አሁን ደግሞ ይሄንን መላ ለመፈጠረችው? ለምንድን ነው ራሷን አሰረችው? ምናልባት እሷ ካሁን በኋላ አትወጣም ብሎ እሱ ወዲና ወዳ ስል እሷ ወይንም ቀስ ብላ ልትወጣ ይሆናል። የሆነ ነገር መላማ አላት፣ የሆነ ያሰበች ነገር አላት ኤፉዬ። እና እንደዛ ነው ውዶቼ። የሚቀጥለው እስከምለቀቅ እስኪ በላይ ካበረታቱኝ። ኤፍራታ የምትወዱ